የሆነ ትወዱታላችሁ ይሄን ነገር የምታዩ ሰዎች እኔ ነኝ የምሰራቸው። ፌስታል ላክልኝ አምጣ ፌስታል። እስኪ ስለ ጫማዎች ይሄንን ማን ነው የሚሰራቸው? እነዚህን ጫማዎች እኔ የምሰራቸው በእጄ ነው የምሰራቸው። በእነዚህ ክሮች ነው የምሰራቸው። ያው የምታዩ እነዚህ ክሮች የተለያዩ ክሮች አሉ፣ ዲዛይኖች አሉ። እኔ የምሰራቸው አሁን ይሄ ያለቁ ናቸው። እስቲ ቀረባ ይሄ በጣም ረጅም ጊዜ የሚቆይ ጠንካራ ጫማ እንደሆነ ያስታውቃል። አዎ በጣም አሪፍ ጫማ። አረ ጫማ ራስን ወይስ ከቻይና ነው የምታስመጣቸው? እዚሁ አዲስ አበባ እውነት እዚች ያለሁበት ቦታ እቺ ሳት መንገድ ዳር። እሺ አሁን እየሰራኸው ያለ ሳለ እስቲ ያሳየን። እስቲ እየሰራ ያለው አሁን ሰው እየገጠምኩ ነው። አሁን የትልቅ ሰው ነው። 42 ቁጥር 42 ነው። እሺ ያው ታያ አሁን በእንደዚህ ተያይዟል። ልክ እንደዚህ ላይ ያይዘው ይሄ እንደዚህ ከተያያዘ በኋላ ማስጭ ይደረጋል በቀጭኑ፣ ከዛ ይሰፋል። ይሄም አንተ የሰራኸው ነው? እውነት ለመንገር ይሄ አሁን የገዛሁት ነው ብትል ማሽን ነው የሚመስለው። ማሽን የሰራው ነው የሚመስለው። በጣም ነው የሚያምረው። እንግዲህ ሳለ መስፋት ደግሞ ማሽን አለ። ማሽኑ እስከምገዛ ድረስ ጫማው ዙሪያው እነዚህ የሚሰፋበት እኔ አሁን የምሰፋቸው በእጄ ነው። አሁን እዚህ ጋር የተሰፋቸው በእጄ ነው የሚሰፋው። ኦኬ ገብቶሃል? ማሽን አለ ደግሞ ይሄን የሚሰፋ በአንድ ጊዜ። ስለዚህ እንደሱ አይነት ነገር አሁን እያደገ ሲመጣ ወደ ማሽን ይገባል። እስቲ ሌላም የሰራቸውን አሳየን እስቲ። ሌሎች ልጆች አሉ። እዚህ ልጅ ናቸው። አሁን ይሄ የልጆች ነው። ስንት ቁጥር ነው? 27 31 ሰላም አደሩ። በጣም ነው የሚያምረው። ይሄም እስቲ በደንብ አሳይ። እሺ ይሄም የሚሰፋ ነው። ስለዚህ በእነዚህ ክሮች አድርገህ ራስህ እየሰራህ በኪሎች ነው የምሰራቸው። እነዚህ ናቸው ክሮች። አሁን እዚህ ጋር የጀመርኩት አለ። እዚህ ጋር ለልጅ ነው የምሰራው 30 ቁጥር ነው። እሺ እንደዚህ አይነት የትልቆቹ አይነት ጫማ ነው። እንደዚህ ነው በኪሎች ነው የምሰራቸው። አሁን ይሄ በጎን በኩል የሚሰራው ነው። ምላሱን አስቀድሜ ሰርቼዋለሁ። እዚህ ጋር የጫማ ማሰሪያው አለ፣ የግብን ማሰሪያው ይወጣል። እንደዚህ ነው እየሰራ ያለሁት። ስለዚህ አሁንም እንደምትለን ከሆነ እነዚህ እጆች ከቻይና ማሽኖች የተሻለ ስራ እንደሚሰሩ እያሳየህን እያረጋገጥክልን ነው። እስቲ ከኋላም ቢሆን ስምን አድራሻህን ይሄን ማሰራት ለሚፈልጉ ሰዎች እስቲ ይሄን ማሰራት ለሚፈልጉ ሰዎች ቀድሜም በተለያየ ሚዲያ ላይ ተናግሬያለሁ። በቲክቶክም እሺ ጃፓን ኤምባሲ ነው ያለሁት፣ ዶርጋ ፊዚዮቴራፒ አካባቢ። እሺ ማን ጃፓን ኤምባሲ ወደ ውስጥ ገባ ብሎ ጃፓን ኤምባሲ ወደ ውስጥ ገባ ብሎ ዶርጋ ፊዚዮቴራፒ ፊት ለፊት ነው ያለሁት። ዶርጋ ፊዚዮቴራፒ። እሺ ስልክ ሳለ 0991 43 24 07 እሱን በጽፈንም በዚህ ቁጥር ደውለው ያገኙኛል። እዛው ባሉበትም ቢያዙኝ ያው ትዕዛዙን ይቀበላሉ። በፈለጉት ከለር ዲዛይን በሚፈልጉት ሰዎቹ በሶሉም ከለር በሚፈልጉት ሰራላቸዋለሁ። ጫማዎቹ ስላዳመጣቸው አመሰግናለሁ። እኛም እናመሰግናለን። ወደፊት ደግሞ ከዚህ በጣም የተሻለ ቦታና የተሻለ ደረጃ ደርሰህ እንደምናይ ሁላችንም ባለ ሙሉ እምነት ነን። በጣም እናመሰግናለን።